መንገድ ላይ የማያጋጥመኝ ነገር የለም። ዘቢብዬን አቅፌ እየሄድኩኝ ነግሬያቸዋለሁ አይደለም? ዘቢብን ልጄን ማለት ነው ኩያ ይሆናለች። አሁን ቆመትም ምንም ተደራርሰናልና እየሄድኩኝ አንዱ መንገድ ላይ አይቶኝ መምህርሽ ሴት አቅፎ እየሄደ ነው አላት። ውጭ ሀገር እኮ ነው። በቴሌግራም ደውሎ ማን ነው መምህር ተስፋዬ እንዴ? ይሁና እየመከረ ሊሆን ይችላል። ኧረ አቅፎ እንደዚህ አንገቷ ስር ገብቶ እንደዚህ አቅፏት ነው የሚሄደው እንዴ? ይሄ ነው ምክር? ኧረ እንዲህ አይነት ምክር መምህርማ አይመክረኝም ይላታል። ከዛ እሺ ፎቶ አንስተህ ላክልኝ አለችው። ምክንያቱም የሚላትን ነገር እሷ አታምነውም። በእርግጥ ግን ፎቶ አንስቶ ሲልክላት ወይኔ ልጁ ናት ዘቢብ ትባላለች፣ የመጀመሪያ ልጁ ናት። እና በጣም 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 ተሸውደሃል፣ ልጁ ናት፣ በል ሂድና አሁን አገናኘኝ አለችው። ከዛ ተንቀጥቅጦ መጣና መምህር አናግራት አለኝ። መጀመሪያ አንተ ራስህ ሰላም ሳትለኝ ማን እንደሆነች ሳላውቃት ነው? አይ ተማሪህ ናትና እህቴ ነች አናግራት አለኝ። ከዛ ሁኔታውን ስላየሁት ሰላምታ ለማቅረብ የሚፈራ ሰውም ስለሆነ አንዳንዶቹ ጠብረር ብለው እንካ አናግር ሰው ፈልገው ነው ይላሉ። ዝም ብሎ ድንገት መንገድ ላይ አግኝተው ኧረ እባክህ ነው እንዴ እንደ በዚህ እንደ ተንጠባረ እየሰጠኝ ሰላም እንኳን አትለኝም? እንደምን አልክ መምህር? እግዚአብሔር ይመስገን። እንዴት ነው አገልግሎት? እግዚአብሔር ይመስገን። አይ አንተን ልክ ሳይህ ቤተሰብ ጋር ደውዬ መምህር ተስፋዬን አየሁት ስላቸው አገናኘን ብለውኝ ነው ምናምን ቢለኝ እኮ እሺ እሰጠዋለሁ። እንካ አናግራት ሰው ፈልገው ነው እኔ ለጠጥ ብሎ ማለት ነው። እንግዲህ ለትምህርታችን ጥላቻ ስላለበት ሊሆን ይችላል፣ ወይ ጋንጩሩ ሊሆን ይችላል። ከዛ በልበል ሰድበናት አንተ ራስህ ጤነኛ ሳትሆን እንደገና ደግሞ በስልክ አናግር ትላለህ እንዴ? ተዋ ምናምን የሚሄድ ሰው አለ። እና እንዲህ አይነት አጋጣሚዎች አሉ። ወደዚህ ልምጣላችሁ። ይሄ ሰው እንደዛ ነበር የመሰለኝ። ይሄ ሰው እንደዚህ አድርጎ እንደሚያዳምጥ አስመስሎ አዎ እየሰማው ነው ምናምን እያለ የሚያጭበረብር ነው የመሰለኝ። ወደ ቁም ነገሩ ስንመጣ በመሃል እስቲ መምህር ቤት ና አለኝ። በቃ አሁን ገባው። እርግጠኛው እህትና ወንድም እርግጠኞች ሆኑ። መምህር ቤት ናና እስቲ ሰርፕራይዝ እናርጋት አለኝ። አይ እቤት አሁን የምመጣበት ሰዓት አይደለም፣ እሷ የምታረጋቸው ነገሮች በሙሉ አድርግና በእሷ መስመር ውስጥ ሁን። በቃ እሷ ጥሩ ልጅ ነሽ ማለት ነው አይደል? በእሷ መስመር ውስጥ ሁንና የምትልህን በሙሉ ካደረክ ነው የምመጣው አልኩት። መጨረሻ ላይ ደስ ይበለው ብሎ እኔ ደስ እንዲለኝ እኮ ነው። አይገርማችሁም? ደስ ይበለው እስቲ በቃ መምህር እሷ የምትለኝን በሙሉ ሰምቼ አድርጌ ምናምን መጨረሻ ላይ እንቆርብለት ፈልጓል። ልጅቷንም እንዳገባት ፈልጓል። የሆነ ነገር ብቻ መፍጠር ፈልጓል። ያ ብዙ ሰው ያጋባል አስቧል። ምክንያቱም ይሰማል ትምህርቴ ላይ እና ደግሞ ጎበዝ ጿሚ ጸላይ ሰጋጅ ሆኗል። መኝታ ክፍል ውስጥ ነው የሚሰግደው የሚጸልየው። በመጋረጃ ተጋርዶ እንትን ነው የሚጸልየውና አጅሪት እኔ ላኳት ልጅ እኔም አርጊ ምላትን ታደርጋለች።